ገና አንደኛ ክፍል ያለው አካል ስለ እስልምና ብሎ ሰርች አድርጎ ሊያወጣ የሚችል ነገር ነው። ጎግል እየገባ ቻትጂፒቲ እየገባ ነው የሚያወጣው። ልዩነታችን እኛ ግን አያ ይሄ በሙሉ እስካሁን ያወራው በመጽሐፍ ነው። ቤቴ በሙሉ መጽሐፍ ነው፣ በመጽሐፍ ነው የምናወራው። አንደኛ ዲፈረንስ። ሁለተኛ ዲፈረንስ በእኔ በኩል በእናንተ በኩል ያለውን እኮ አላስረዳችሁም አልክ። ከሰማ ምንድን ያለው መጨረሻ ላይ ሙስሊሞች መልስ አለን። ስለዚህ የትኛውም አካል እስልምና ጥያቄ ካለው በየቀኑ ላይ እየመለስ እንመልሳለን። አሁንም ያልተመለሰለት ካለ ቤታችን መጥቶ ይጠይቀናል። ቅድም ኢዮዳ በራሱ ጥያቄ ካለው ይምጣ ብያለሁ። ቀጥሎ ዳዊት ይሄን ሁሉ ኃጢአት ሰራ ትላለህ፣ ዳዊት ሴት ደፈረ ትላላችሁ እና የእናንተም ዳዊት እኮ አለ፣ ስለዚህ ውሸት ነው አልከኝ። የለም የኛ ነቢያት የተከበሩ ማዕሱሚና ሚነል ከባኢር ናቸው፣ ከኃጢአት የተጠበቁ ናቸው፣ ንጹሃን ናቸው። የኛ ነቢያት አላህ የጠበቃቸው ናቸው። ይሄ መጽሐፍ ነው። ዳዊት ሴት ሻወር ስትወስድ አይቶ ደፈረ ያለው የክርስቲያን መጽሐፍ ቅዱስ ነው እንጂ የሙስሊም አይደለም። ለዛ ነው ምን እንላለን ሙስሊሞች መጽሐፍ ቅዱስ ነቢያት ላይ ዋሽቷል የምንለው። ይሄን ፖይንት ያዝልኝ። አይ ቲንክ ሁሉም ጥያቄ ተመልሷል ብዬ አስባለሁ። አሁንም መኩ ያልገባ ነገር ካለ እኛ ሙስሊሞች አልተመለሰም። ላስረዳ። አንዴ በትልቁ አድርገኝ። አንዴ በትልቁ ይታያል አይደለም? እዚህ ጋር ማንበብ ትችላለህ። ሳያ ቡካሪ ሳይ ሙስሊም ልስን እያንዳንዱ እፎይ የሚያወራው ከቻት ጂፒቲ ሳይሆን እኔ እዚህ ጋር አወጣልሃለሁ። እያንዳንዱ አንድ ካላወጣው እኔ ስተተኛ ነኝ። ጠይቀኝና ከዚህ ውስጥ አንድ እሱ ያወራው ከቻት ጂፒቲ ነው ብለህ የምታስበው ካለ ለመሰል ስለምሰማውና ስለማጠናው አጥንቸዋል። ምን አሁን ለምሳሌ እሱ ያለውን አንድ እዚህ መጽሐፍ ላይ የሌለ ንገረኝ እስኪ። ያው ላሰማህና አውጣልኝ። ኦኬ በቃ ትልቁ ላሰማህና እኔ ከዛ ታውጣዋለህ። ሰምታችኋል? መጽሐፎቹ እኔ ጋር አሉ ነው ያለው። ስለዚህ ላሰማህና ታውጣልኝ። የትኛውን አሁን ስለ እጅ እግሩ ማወቅ ትፈልጋለህ? በቃ ስማው ያለውን ስማውና ከዛ ታውጣልኝ። እንኳን ልብስ ስጎትትበት ልታወልቅበት ስትል ብልቱን እንዳታሳይበት እባክሽን አቁሚ ብሎ የሚለምናት ነው። እቺ ማህፀን አያት። እቺ ማህፀን ልብሱን ልታወልቅበት ነበር። ይናገራል። እረፊ ብሎ የሚለምናት ሳሂ አልቡካሪ ከሆነ ይናገራል። ንገረኛ ነምበሩን ነግረዋል። ያው እዚህ ጋር ያው ተናግሯል። እዚህ ጋር ነምበሩ ስንት ነው? ሳሂ አልቡካሪ ምን ቁጥር ብሎ ያወጣው እዚህ ጋር ነው። ቁጥር ብሎ ያወጣው ይሄ ነው። ሳሂ አልቡካሪ ምን ማን ነው? ይሄን የከፈተው አልተናገረም። ይሄን የከፈተው ይሄ እኔ አሁን ማውራልህ ሳሂ አልቡካሪ ሙስሊም ላይ ከሚያወራቸው ነገሮች አሁን ሰምተው ከሆነ ቆይ አይደለም። አየው አዳምጠኝ ላቅርብልህ አልከኝ አይደለ? ቆይ ላቅርብልህ እኮ ብለኛል አይደል? ከፈኩልህ ይሄን አሳይኝ። እኔ ትልቅ ሰው ነኝ፣ እንዳንተ የህፃን ጨዋታ አልጨዋትም። ክሊር ነው የተናገርኩት። ይሄ አልቡካሪ አይደለም የተናገርኩት። ሳሂ አልቡካሪ ሳሂ ሙስሊም ላይ ከተናገራቸው ውስጥ ትክክል አይደለም የምትለው ካለ እስቲ እናውጣና ፕሩቭ እናድርግ ነው ያልኩት። አሁን አንተ ይሄኛው እንደሌለ እዚህ ጋር መጽሐፉ ታውቃለህ። ፕሊዝ አዳምጥ። ኦኬ። ስለዚህ ፕሊዝ አንተ ይሄን ለማለት ነው አዳምጥ። ኖ መጽሐፉ ኔጋ የለም እሱ። አንዴ ቆይ መኮንን፣ ሁሉም እፎይ የተናገረውን ነገር ሁሉም በመጽሐፍ አወጣለሁ ብለሃል። እፎይ ከተናገረው አንደኛ ሳሂ አልቡካሪ ኖ አንተም ትክክል አውራ ያልኩት ሳሂ አልቡካሪ መጽሐፉን አሳይቻለሁ። ሳሂ ሙስሊም ብሎ ቁጥር ተናግሮ የተሳሳተ ካለ ላውጣና እስቲ አብረን እንየው ነው ያልኩት። ብዙ አሉ የተናገራቸው ነገሮች። ጥያቄ ካለህ ለምን አትጠይቅም? በአጭሩ ጥያቄ አለ አንተ መኩ ይቅርታ፣ ጥያቄ እኛ ዲቤት ጠርተነው ነው የቀረው። እሺ አይመለከተንም ስለሱ። ቆይ አንዴ ይቅርታ፣ ቆይ እባክህ ኧረ አዳምጠን ኢብራሂም አንዴ ቆይ። እሺ አንተ ኦርቶዶክስ አይደለም። እፎይ አልመጣም፣ ፈርቶ አልመጣም። በቃ ተወው። ምን አገባ አንተ? ጥያቄ ካለ ጠይቃቸው። አንተ መጽሐፎችን ታነባለህ አይደለ? ስለ እፎይ ግን ዲፌንድ ስታደርግ የእፎይ ጠበቃ እየመሰልክ ነው። እፎይ ፈርቶ አልመጣም። 4 ነጥብ ጨረስን፣ ዘጋን። አሁን ግን መኮንን አንተ ራስክን ወክለህ እሱ ምን አለ መሰለህ ከማንም ሰው ጋር አለ ኢምራን እንግዲህ ከማንም ሰው ጋር የመወያየት ድቤት የማድረግ ፍላጎት አለኝ ብሏል። ዋናው እንከባበር ነው። ዋናው ተከባብረን እናውራ። ልጅ ነህ እንደዚህ ነህ አንተንም ሳይናገሩ ሳትነጋገሩ በቃ ፕሮፌሽናል በሆነ ሪስፔክትፉል በሆነ መንገድ ጥያቄ ካለ መጠየቅ ትችላለህ እያሉ ነው። እፎይን ተው በቃ። እፎይ ፈርቶ አልመጣም።
መፍራት ብቻ ሳይሆን በየቦታው ከፍተው እየሰደቡኝ ነው ያሉት። ስለዚህ አንተ ግን መኮንን አክብረን የመጣ ሰው ነህ። ጥያቄ አለ። ኦርቶዶክስ አይደለም፣ ሙስሊም አይደለም። ፍትሃዊ ፌር ሁንና ራስክን ወክለ የምጠይቃቸው ካለ ከነሱ ጋር ብትነጋገር አይሻልም? አሁን እኮ የኔ ጥያቄ እኔ ጠየቅኩት የነበረው እናንተም የራሳችሁን ዲፌንድ አላረጋችሁም፣ እሱም የራሱን ዲፌንድ አላረገም። ህዝቡ ምንድነው እንዲማር የፈለጋችሁት? እና ሁሌ ነው ዲፌንድ የምናረገው። ጊዜያችንን አትግደልኛ። ጨርሰናል፣ አውርተናል፣ ጨርሰናል። በቃ ስለፎይ አንተ ኦርቶዶክስ አይደለም እያወራሁ ያለሁት አሁን። እኔ እኮ ለምን እፎይ ላይ እንደምትሮጡ አይገባኝም። አንተ ነህ እንጂ 10 ጊዜ እፎይ የምትለው ራስክን ወክለህ በቃ አውራቸው። እኔ ስለ ራሴ ነው እኮ አሁን እንደ ተመልካች እታቾኜ እንደሰማው አዳምጠኝ። ቆይ እታቾኜ እንደሰማው እዚህ ታች የሚሰማችሁ ሰው እፎይም ኦኬ ይሄን እያለ እያወጣ ተናገረ። እናንተም ይሄን እያላችሁ መጽሐፍ ከፍታችሁ ተናገራችሁ። በእናንተ ላይ እሱ የተናገረውን ምንድነው ዲፌንድ ያደረጋችሁት? እሱ መልሰናል እኮ እሱ መልሰናል እኮ አንተ ከሌላ አናቅምኛል መልሰናል። የማይሰማ ከሆነ ሳምንቱ ሙሉ ቤታችን ከፍተን ስንመልስ ነው ያለው። አንዴ በቃ 18000 ሰው ነው ያለው። አንዴ እንከባበር። የእፎይን ጉዳይ ጨርሰናል። ስለ እፎይ አይደለም። እኔ አሁን ስለ ራሴ ተመልካች እታች ሆኜ ሁለቱን ከሰማሁት አንጻር ነው ያወራው። ዘጋን፣ በቃ ዘጋን፣ ጨርሰናል። አሁን አዲስ መኮንን አንዴ ሚውት አድርጉ ሁለታችሁ። መኮንን ፕሊዝ ይኸውልህ 18000 ሰው አለ። የፈለገውን በፈለገውን በቃ አልቋል ፕሮግራሙ። ሳምንት በሙሉ ጠብቀናል፣ ጨርሰናል። አሁን አንተ እንደ አንድ ገለልተኛ ሰው ኦርቶዶክስ አይደለም ሙስሊም አይደለም፣ እንደ አንድ ገለልተኛ ሰው መጽሐፎችን ታነባለህና እሱ ኢምራን ስለ እስልምና ከማንም ሰው ጋር መወያየት ፈልጋለሁ ብሏል። ጥያቄ ካለ ምክንያቱም አክብረ ከኛ ጋር እየተመላለስክ ነበር። የእፎይ ጉዳይ አልቋል፣ ጨርሰናል። አገባኝም ካሁን በኋላ በቃ እፎይ አይችልም፣ ፈሪ ነው፣ መልስ የለውም፣ በቃ አልመጣም። ዳን ኢምራን መጣዋል፣ ዳን ሌሎች ሰዎች አሉ። አሁን እሺ እኔ ጥያቄ ልጠይቅ። ሳያል ቡካሪ 74 ላይ ስለ እጁ ያወራል። እስቲ እሱን አስረዳኝ። ስለ አላህ እጅ ዲፌንድ አድርግ እስቲ። ያወጣለሁ፣ በመጽሐፍ አወጣላለሁ፣ እዚህ ጋር ችግር የለውም። ሳያል ቡካሪ 74:30 አውጣው። መጽሐፉን ከፈለክ አወጣላለሁ። አንተ ክፈትና አስረዳን እስቲ፣ ወይስ ላንብብልህ? እኔ አመኩ ጥያቄ ካለና ሚውት አድርገህ መልሱን አዳምጥ። ስሜታችሁን እሺ፣ ጥያቄውን አቅርበውና ጃስት መልሱን ከኛ። እኔ ስሜታዊ አይደለሁም፣ እኔ ሕፃን ልጅ አይደለሁም። በእናትህ ስሜታዊ ምናምን የሚለውን አቁምና አንተ ጠይቅ አልከኝ አይደል? ኦኬ። አሁን ለምሳሌ ጥያቄ ላምጣልህ። መቸለት ነው እዚሁ ገብቼ መጽሐፉን ክፈትና ጠይቃቸውና መልስ ይስጡ። አዎ ቆይ እንደዛ ይሻላል። ነገርኩት እኮ ስታወራ መልኩ አንዴ ላስረዳ። ረጋበልሽ አንዴ ስታወራ ሞባይሉ መጀመሪያ ጥያቄ ላስረዳ። ኖ አይደለም፣ መጀመሪያ እኮ መዳመጥ መቻል አለብን አይደል? መኩ እንድንዳመጥ አንዴ ሞባይሉን አንዴ አርቀው። የከልኩ አይደል፣ የምሬን ነው ወላሂ። ድምጽ ይረብሻል። እሺ ያስፈራል። 19 ሰው እያወራ ነው ያለው፣ ይረብሻል። ያስፈራ ሳይሆን አንተ ራስህ ጋር የሆነ የሚጮህ ነገር አለው። ይሄ ደግሞ ተገቢ አይደለም፣ ሰው ይረብሻል። ስለዚህ ድምጽ ሞባይልን ራቅ አድርገህ ረጋ በህ ለማለት ሞክር። እሺ አሁን ጥያቄ ምንም እሺ፣ ቀጥል፣ ይሁንልህ። ከልጅ ጋር ውይይት ነው መጨረሻው። ቀጥልሽ። ረጋ ማለት ልጅነት ነው። በጣም ተሳዝነ አይደለም። እኔ አልተናደድኩም። ድምጽ ነው። ድምጼ ከከበደ ለምን እንደዚህ አናረግም? አንዴ መኮንን ይሄው አሁን እኮ ጠይቅ፣ ከዛ ይመልስልሃል። ጎሄድ መኮንን። በነገር ላይ ዮዳቢ እንትን ነው እኛ ፕሮግራም ያደረግነው እቅዳችን አንድ ጥያቄን ስማኝ፣ መጽሐፉን እየከፈቱ ሚውት አድርገህ ኢብራሂም ፕሊዝ። በቃ ሚውት አድርግና መጽሐፉን ከፍተህ መኮንን ጥያቄ ጠይቅና ከእነሱ ደግሞ አንድ ጥያቄ መልሱና ከዛ በኋላ ሌላ ጊዜ ቀጠሮ ይዝላቸዋለሁ። ምንም ችግር ሁላችሁም እዚህ ቤት ያለው የገለጥኩ ስለሆነ ለምን በመጽሐፉን ግለጠው ስላለ ምንም ችግር የለም። እንዴት ጥሩ እኮ ነው። እኔ መጽሐፍ ካልተገለጠ ጥያቄ አይደለም። ኦኬ ሁላችሁም እዚህ ቤት ያላችሁት እንግዲህ ይኸውላችሁ መኮንን ኦርቶዶክስ አለ ሙስሊም አለ ራሱን ወክሎ እኔ በራሴ ነው እኔ ጥያቄ አሁን ስለ ሁለቱ ራይት ሃንዶች ነው እንግዲህ የምናወራው ማለት ነው። ይኸውላችሁ ምን አለ ሁሱ ሲጠየቅ ሁለት እጅ አለው፣ እጆቹ የግራና የቀኝ ናቸው ወይስ ምንድነው ሲለው ሁለቱም የግራ ናቸው ብሏል። እዛ ላይ ተሳስቷል ሁሱ። እኔ ደግሞ ሁሱ የተናገረው ነገር ሁሉ ልክ ነው ብዬ ኢምራንን ጠይቀዋለሁ። ሚውት አድርገው። ኢምራንን ጠይቀዋለሁ። ስጠይቀው አዎ ሁሱ ልክ ነው ብሏል። አሁን
ሁለት እጅ እንዳለው እዚህ ጋር ይናገራል። ይሄው መጽሐፉ ይሄ ነው። ቡካሪ 34:30 ነው። ክላሪፋይ ለማድረግ ሁለቱም የግራ ነው ያለው። ሁለቱም ክላሪፋይ ለማድረግ ሁለቱም የግራ ነው፣ ግራና ቀኝ ነው ያለው ሁሱ። ግን አሁን እጁን ማካምናላችሁ ወይ ነው ጥያቄው። አሁን እጁ ምን ማድረጊያ ነው? ይሄ ሁለት ቀኝ እጅ እኮ ሁለት ቀኝ እጅ የሚለውን ሰሂህ አልቡኻሪ ሐዲስ ቁጥር 7430 ላይ ያሳየን። ይሄው እኮ እያሳየ ነው። ማንበብ ትችላል። አንብብ እኮ አሳየን። ይሄው እያሳየው አንብበው እያልኩ እኮ አንብብ፣ ጠይቅ። ጥያቄው አንብብና ጠይቅ። እኔ እንዳነብ ነው የፈለግከው? ያ ናሬትድ አቡ ሐሪስ ኦኬ Allah's messenger said, if somebody gives a charity, no, ይሄውና ቆይ ረጅም ስለሆነ ላውራለህ። ኦኬ አጭር ነው 74:30 ከይቅርታ አጭር ነው። ኦኬ Allah's messenger said, if somebody gives አይደለም